ይቺ ኤቢኤስ ላይ ቀርባ የነበረው ልጅ ነች። ኤቢኤስ ላይ የነበረችው ልጅ ነች። ይቺ አሁን መታወት ይቺ ኤቢኤስ ላይ የቀረበችው ነች። ድራማ ነው። ቪዲዮን አለው ያን ሁሉ እንባ አፍስሳ ያን ሁሉ ችግር እኔ ኤቢኤስ ብዙ ጊዜ ችግሮችን አይቻለሁ ሲረዳ ብዙ ችግረኞችን ሲያግዝ አይቻለሁ። ብዙ የተጎዱ ሰዎችን ሲያመጣ አይቻለሁ፣ ሲያቀርብ አይቻለሁ። እንደ ዛሬው ግን ድራማ ተብሎ እየተሰራብን የለም። ውሸት ነው፣ ድራማ አይደለም። መንግስት እንዳይተች ሲፈልግ ኤቢኤስን ቪዲዮን አስጠፉት። ድራማ ከሆነ ለምን ቪዲዮ ጠፋ? ድራማ ካረጉት ለምን ቪዲዮ ጠፋ? ድራማ ከሆነ የሰራችው ለምን ቪዲዮን አስጠፉት? ለምንድን ነው የተማራችሁበት ኮሌጅ ክስ የመሰረተው? ትላንትናስ ተከፍታ፣ ትላንትናስ ተበድላ፣ ትላንትናስ በረሃ ላይ ወርቃ፣ ትላንትናስ ያለ አግባብ ተደፍራ ነበር። ዛሬ ግን በእውነት በህይወት የለችም ብላችሁ በሉ እንዴ! ሰው ቁስሉን እንዳትናገር እርዳታ እኮ እንድትረዳ ለምንድን ነው ታዲያ ኤቢኤስ እርዳታ ያደረገላት? ለምንድን ነው የቤት ኪራይ? ለምንድን ነው የልብስ ማጠቢያ ማሽን? ለምንድን ነው የቤት አስቤዛ ያሟላላት? ታዲያ ድራማው ላይ እንደዚህ ነበር? እንዴት አይነት ድራማ ነው? ጨቀጨቀኝ ካለች በኋላ ድራማ አይደለም። እችን የምታክል ሴት እኮ እኛ ኢትዮጵያ የ6 ዓመትና የ4 ዓመት ልጆች ተደፍረውብናል። የዚች ለየት ያደረገው ምንድነው? ከትምህርት ቤት ከተማራችሁበት ታግተው ስለሄደች ብቻ ነው። ለየት ያደረገው ነገር ለ1 ዓመት ከምናምን ጠፍታ ስለ ዋሻ ለዋሻ ልብሳችን እየጨበቅን ስንት ምን ለመደረግ ነው ድራማው? ከመቼ ወዲህ ነው ድራማ የመጣ? ይሄ ድራማ ከየት የመጣ ነው? እንዴት አይነት ድራማ መጣ? ማለት ምን ሆነ አይነት ድራማ ነው? ድራማ ነው የምትሉት? ባል ነኝ ብሎ መጣ። ኢትዮጵያ ገና እርሜ ይስጣችሁ፣ ሀያት ይስጣችሁ፣ ሀያት ጀባ ኖራችሁ ባይናችሁ ገና ብዙ ጉር ታያላችሁ። ገና ኖራችሁ ባይናችሁ ብዙ መከራ ታያላችሁ። ይህን ነገር እየደበቃችሁ ያላችሁ ወላሂ ጠብቁ። አይውልም አያድርም። ቀኒቱ ትደርሳለች። ስብሃንአላህ በእውነት በጣም የሚያሳፍር ጊዜ ላይ ደርሰናል። ድራማ አላለም እንዴ? ከየት የመጣ ድራማ? ሰው እየተበደለ ድራማው በሰው ግፍ ላይ ነው እንዴ የተሰራ ድራማው? በእውነት በጣም እጅግ በጣም የሚያሳፍር ጊዜ ላይ ደርሰናል። እጅግ የሚያሳዝን ጊዜ ላይ ደርሰናል። አይነ ገልጦ እኔ ግን ይቅርታ አድርጉልኝ በእውነት ስናገር ልቸኩል እችላለሁ፣ ግን የእምነት አባቶችስ ናችሁ? አረ የእምነት አባቶች ናችሁ? ሀገራችን ምድር ላይ ምን እየተሰራ ነው? አረ የት ናችሁ? ምን አይነት መሪ ነው እየመራችሁ ያለው? እውነት የሴት ልጅ አባት ናችሁ? በጣም ያሳፍራል። ለማንኛውም ምንድን ነው የተከበራችሁ ቤተሰቦቼ ረመዳንን እንድክም ብላችሁ መከራችሁን አይታችሁ ኢዳችን እየመጣ ነው። ለኢዳችሁ ተዘጋጃጁ። እኔ እምለውን አላውቅም። በእውነት በጣም የሚያሳፍር ጊዜ ላይ ደርሰናል። በጣም የሚያሳፍር ጊዜ ላይ ከየት የመጣ ነው? ድራማ ነው። ምኑ ነው ድራማው? እንዴት ብሎ ድራማ ከሆነ ኢቢኤስ ላይ ቪዲዮ አይደለትም ነበር። ድራማ ስላላደለ ነው። ድራማ ቢሆን የተማረችበት ዩኒቨርሲቲ ነው ኮሌጅ አይከስም ነበረ። የተማረችበት ትምህርት ቤት ክስ አያቀርብም ነበረ ነው እንዴ? ድራማ በህይወት ድራማ የአማራ ልጆች መቼም ቢሆን ማለት ነው ይህን ነገር ዝም ልትሉት አይገባም። መንግስት እንዳይቃወመኝ ሲል እኔ ላፈርጠው ነው። ወታደር እንደሆነ እንደደፈረ ነው የሚኖረው ሁልጊዜ። ብዙ የተደፈሩ ሴቶች አሉ፣ ብዙ የተሰቃዩ ሴቶች አሉ፣ ብዙ የተገፉ ሴቶች አሉ።
ብዙ። ታዲያ መንግስት ትችት እንዳይተች እሱ ምንም አላረገም፣ እሱ ምንም አላጠፋም። ነው እንዴ? ነው እንዴ? ድራማ ባለ ድራማ ሳላየንም የሰው ልጅ ህይወት እየተበላሸ ድራማ፣ የሰው ልጅ ህይወት እየጠፋ ድራማ። ድራማችሁ ማላልቃለ። ህዝብን አስለቀሳችሁት፣ ህዝብን በደላችሁት፣ ህዝብን እንደ ጉድ እንባውን አስጨረሳችሁት። አዳይ ነው ድራማው። ድራማ ሰምተን አይተናል። ማሮቼ፣ ፍቅሮቼ፣ ውዶቼ ያው ለዛሬ የምቀባው ሩዝ ነው። ምንም ነገር አልተቀላቀለበትም። ሩዝ ብቻውን ሰራሁት፣ ፈጭቼ ፍሪጅ አስቀመጥኩት። በፈለኩት ሰዓት ፊቴን እቀባለሁ። ለ2 ሰዓት ለ1 ሰዓት ተዋለሁ። ከዛ ፀጉር ከፊታችሁ ላይ ራሱ ካለ ብድግ ያደርጋል። እኔ ፊልተር አልተጠቀምኩም። አንድ ፊልተር ወላሂ ስም ወላሂ አልተጠቀምኩም ፊልተር። ያው እንደምታዩት ማብሪያቱን ይመስላል። ጽፍርቅርቅ ያደረገኝ። ከዛ ዛሬ እንግዲህ ሄዳችን እየደረሰ ስለሆነ ምን እናደርጋለን መሰላችሁ? እዚህ ጋር ምን አለ መሰላችሁ? እዚህ ጋር ይሄን አዘጋጅቻለሁ። እንደምታዩት ሙቅ ውሃ ላይ አድርጌዋለሁ። ፍሪጅ ነበር ያስቀመጥኩት። ዛሬ ፀጉሬን ፊቴን ማክሳረቁ በኋላ ፀጉሬን እናቀባለሁ። እንደምታዩት ይሄን ለመቀባት ተዘጋጅቻለሁ። እና ውድና የተከበራችሁ ቤተሰቦቼ አላህ ከመጥፎ አደጋ ይጠብቃችሁ። አላህ በሰው ሀገር ላይ ወጥቶ ከመቅረት የሚጠብቃችሁ ቤተሰቦቼ። ዩቲዩብ ቻናል ላይ ሰብስክራይብ አድርጉልኝ። ቤተሰብ ያላረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያረጋችሁ ደግሞ ቪዲዮን እያያችሁ ላይክ አድርጉልኝ። አስተያየታችሁን ኮሜንት ላይ ስጡኝ። በስተመጨረሻ ማሮቼ፣ ፍቅሮቼ በጣም ወዳችሁ ማከብራችሁ ሙስሊም እህት ወንድሞቼ፣ ሙስሊም እናት አባቶቼ ለተከበረው ኢድ እንኳን አደረሳችሁ። እንግዲህ ለኢድ እንደዚህ ፏብተን ብለን ዝግጅት ብለን ደግሞ በአዲስ ቪዲዮ እንገናኛለን። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።